የሚያስታምም የለም። ካለ እግዚአብሔር በቀር ጎብኚ የለም። ካለ እግዚአብሔርም በላይ ጠጋኝ የለም። ይህንን አባት ከፍ አድርጋችሁ እግዚአብሔርን አመስግኑት። ያለ እሱ ጠጋኝ የለም። ጤና ባላችሁ ሰዓት ነጋ ጠባ የአጥር በሮቻችሁ፣ የጓዳ የመኝታ ቤታችሁ ደጆች በአጠቃላይ ይንኳኳሉ። የሚመጣው ሰው በጣም ብዙ ነው። ጤናችሁ ሲጎድል ስትወድቁ ግን ጠያቂ የላችሁም፣ ጎብኚ የላችሁም። ያኔ ጀርባውን የማይሰጥ መድኃኒዓለም ብቻ ነው። ያኔ ቸል የማይል እሱ ብቻ ነው። እሱ አይተውን አይረሳም። ስለዚህ ትልቁ ባለጸግነት ጤና ነው። ጤና ክርስቲያኖች ሰው ሊሰጠን አይችልም። ጤና ሊሰጥም ሊነሳም የሚችል መድኃኒዓለም ብቻ ነው። ከዚህ አኳያ ከጎደለባችሁ ነገር የተሰጣችሁ ነገር ይበልጣል። ካጣችሁት ነገር ያገኛችሁት ነገር ይበልጣል። በአራተኛ መልኩ እግዚአብሔርን መፍራት ምንድነው ስንል እግዚአብሔርን መፍራት የሕይወት ሁሉ ምንጭ ነው። የምን ሁሉ ምንጭ ነው? የሕይወት ሁሉ ምንጭ ነው። እንደምታውቁት ታላቁ ሰው አዳም አባታችን ከዛ ከሕይወት ሁሉ ምንጭ መካከል ሁሉ ነገር በእጁ ሁሉ ነገር በደጁ የነበረው ሰው አዳም እግዚአብሔርን ካለ መፍራት የተነሳ ከሕይወት ምንጭ ከገነት መካከል ተሰዶ ወጥቷል። መጽሐፋችን ይህንን አስረግጦ ሲናገር በዚህ በመጽሐፈ ምሳሌ በምዕራፍ 14 ከቁጥር 27 ላይ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ሁሉ ምንጭ ነው ይላል። ከሞት ወጥመድ ማምለጥ ይችል ዘንድ ሰው እግዚአብሔርን መፍራት የሕይወት ሁሉ ምንጭ ነው ይላል። ከዛ ከሕይወት ሁሉ ምንጭ መካከል እግዚአብሔርን መፍራት ስላሌለበት እግዚአብሔርን ስላልፈራ አዳም አባታችን ከገነት መካከል ተሰደደ። ከለመለመው መስክ መካከል ወጣ። ወደ ባርነት ቀንበር መካከል ራሱን ሰደደ። ስለዚህ እግዚአብሔርን መፍራት የመጀመሪያው ምንድነው አልኳችሁ? ምንድነው አልኳችሁ? ምንድነው? እየተማራችሁ ነው? ምንድነው? በእንደዚህ አይነት በቪአይፒ ደረጃ አባቶች ካህናት ወንበር ተሸክመው አውጥተውላችሁ ዋጋ ከፍለው መማር አለባችሁ። ይህንን ቃል ለመስማት እናቶች የደረቀ ጡታቸው በምድረ በዳ መካከል የደረቀ ጡት ልጆቻቸውን እያጠቡ የዕጣኑ ሽታ የናፈቃቸው በጣም ብዙ ሰዎች አሉ። የዚህ ቃል የናፈቃቸው በጣም ብዙ ሰዎች አሉ። አልጋ ላይም ወድቀው መስማት የሚፈልጉ በጣም ብዙ ሰዎች አሉ። እናንተ ተከብራችሁ ተቀምጣችኋልና ጆሮአችሁን ለቃሉ አስገዝታችሁ እንድትሰሙ መንፈስ ቅዱስ አቅምና ጉልበት ኃይል ብርታት ይሁናችሁ። የመጀመሪያው እግዚአብሔርን መፍራት ጥበብ ነው አለ። ሁለተኛው እግዚአብሔርን መፍራት ምንድነው አለ? ክፋትን መጥላት ነው። በሶስተኛ መልኩ እግዚአብሔርን መፍራት ባለጸግነት ነው። በአራተኛ መልኩ እግዚአብሔርን መፍራት የሕይወት ሁሉ ምንጭ ነው። ይህ ከሆነ እግዚአብሔርን መፍራት እግዚአብሔርን አለመፍራት ምንድን ነው? ለእግዚአብሔር መፍራት አለመገዛት ምንድን ነው? እግዚአብሔርን አለመፍራት ምንድን ነው የሚለው ስንመለከት የመጀመሪያው የሰላምን መንገድ አለማወቅ ነው። የምንም መንገድ? የሰላምን መንገድ አለማወቅ ነው። ከሰላም መንገድ መውጣት ነው። ሰላምን መተው ነው። አንዳንድ ጊዜ ሰላም ስታጡ ይሄ ነገር ለምን መጣ ትላላችሁ። እጆቻችሁን ወደ ተለያዩ አካላት መካከል ትሰዳላችሁ። እናንተ ግን እግዚአብሔርን መፍራት ካቆማችሁ ከሰላም መንገድ ትወጣላችሁ። በገዛ ልጆቻችሁ በችሎት አደባባይ ላይ ትከሰሳላችሁ፣ ዋጋ ትከፍላላችሁ። እግዚአብሔርን መፍራት ስታቆሙ ሰላም ከቤቶቻችሁ መካከል ይጠፋል። እግዚአብሔርን ሳትፈሩ ሰላም እንሆናለን ብላችሁ አታስቡ። የሚሆነው እየተከናወነ ያለው በተለይ በሕፃናት ላይ እየተፈጸመ ያለው ግፍ አጠቃላይ የእያንዳንዳችን ድምር ውጤት ነው። እግዚአብሔርን መፍራት ስላሌለ እግዚአብሔርን መፍራት ስላቆምን እየሆነ እየተከናወነ ያለው በገሌ መጣ ምንለው ምክንያት አይደለም። እያንዳንዳችን በድለናል። እያንዳንዳችን ንስሐ እንግባ ወደ ሰላም መንገድ ለመምጣት። እግዚአብሔርን ለመፍራት የሰላምን መንገድ አለማወቅ ነው። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በላከላቸው መልእክቱ በምዕራፍ 3 ከቁጥር 17 ላይ ስንመለከት የሰላምን መንገድ አያውቁም፣ በዓይኖቻቸውም ፊት እግዚአብሔርን መፍራት የለም ይላል። የሰላምን መንገድ አያውቁም፣ በዓይኖቻቸውም ፊት እግዚአብሔርን መፍራት የለም ይላል። ከዚህ አኳያ እግዚአብሔርን አለመፍራት ምንድነው ስንል የሰላምን መንገድ አለማወቅ ነው። ከሰላም መንገድ መካከል መውጣት ነው። እሱን ስትፈሩ በጭንቀታችሁ መካከል
እግዚአብሔርን ስትፈሩ በጨነቃችሁ ሰዓት ጊዜና ሰዓት በአጠቃላይ ሰላምን ይሰጣችኋል። በዚህ በሐዋርያት ሥራ ላይ ስንመለከት ደቀ መዛሙርቱ አይሁዳውያንን ፈርተው ደጆቻቸውን ዘግተው በዝግ ቤት መካከል በጭንቅ ሰዓታቸው ወይም በጭንቅ ጊዜና ሰዓት መካከል በዝግ ቤት መካከል ጌታ ገብቶ ሰላም ለእናንተ ይሆናል፣ ሰላምን ሰጣቸው፣ ሰላምን ሰበከላቸው። ከዚህ አኳያ እግዚአብሔርን አለመፍራት የመጀመሪያው የሰላምን መንገድ አለማወቅ ነው። ሁለተኛው እግዚአብሔርን አለመፍራት ምንድነው ስንል እግዚአብሔርን አለመፍራት ክፉና መራራ ነገር ነው። በዚህ ምድር ላይ እጅግ በጣም ጸያፍ ነገር ቢኖር እግዚአብሔርን አለመፍራት ነው። ከእግዚአብሔር ሕግና ትእዛዝ መውጣት ነው። እሱን ሳይፈሩት መጓዝ ነው። መጽሐፍ እንደዚህ ብሎ ያስቀምጣል። በዚህ በትንቢተ ኤርምያስ በምዕራፍ 2 ቁጥር 19 ላይ ስንመለከት አምላክሽን እግዚአብሔርን የተውሽ እኔንም መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ ተመልከች እያለ ኤርምያስ ለከተማይቱ ሲናገር እንመለከታለን። ከዚህ አኳያ እግዚአብሔርን አለመፍራት ክፉና ጸያፍ ነገር ነው። የከፋ ነገር ቢኖር እግዚአብሔርን አለመፍራት ነው። ሰው እግዚአብሔርን መፍራት ሲያቆም ኃጢአት ይሰለጥንበታል። ኃጢአት በላዩ ላይ ይሰለጥንበታል። በኃጢአት መንገድ ይመላለሳል። ሰው እግዚአብሔርን መፍራት ካቆመ መንግስቱን አይናፍቅም። ሰው እግዚአብሔርን መፍራት ካቆመ ይገዳደላል። ሰው እግዚአብሔርን መፍራት ካቆመ በክፋት ዓለም መካከል ይጓዛል። ከዚህ አኳያ እግዚአብሔርን አለመፍራት ክፉና መራራ ነገር እንደሆነ ልታውቁና ልትገነዘቡ ይገባችኋል። በሶስተኛ መልኩ እግዚአብሔርን አለመፍራት ምንድነው የሚለውን ስንመለከት ዕውቀትን መጥላት ነው። ምንም መጥላት ነው? ዕውቀትን መጥላት ነው። ከዕውቀት ዓለም መውጣት ነው። እያንዳንዳችን እግዚአብሔርን መፍራት ስናቆም ከዕውቀት ዓለም እንወጣለን። ዕውቀታችን ወይም በሕይወታችን መካከል ያገኘነው ያካበትነው ዕውቀት መካከል ያ ነገር ይነጠቅብናል፣ ይወሰድብናል፣ ከኛ መካከልም ይወጣል። ከዚህ አኳያ እግዚአብሔርን አለመፍራት ዕውቀትን መጥላት ነው። ዕውቀት ያሌለው ሰው ደግሞ አይግባባም፣ አይደማመጥም። በዚህ በትንቢተ ሆሴዕ በምዕራፍ 4 ቁጥር 6 ላይ ስንመለከት ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። በእኛ መካከል እግዚአብሔርን መፍራት ወይም እግዚአብሔርን አለመፍራት በሕይወታችን መካከል ሲሰለጥን ዕውቀታችን ባዶ ይሆናል። አንዳንድ ጊዜ በሕይወት የተማሩ ሰዎች ወንበር ዘርግተው ከተማሩ ሰዎች መካከል ሕይወት ያስተማራቸው ሰዎች እጅግ በጣም ይሰብካሉ። በሕይወት መማርን የመሰለ ነገር የለም። እግዚአብሔር ደግሞ አስተማሪ አባት ነው። አንዳንድ ጊዜ ዕውቀትን ይጨምራል፣ ዕውቀታችንንም ይሰልብብናል። እግዚአብሔር አቁሞ ያስተምራል፣ አልሰማ አላደምጠው ወይም አንከተለውም ካለን እግዚአብሔር ደግሞ አስተኝቶ ያስተምራል። ያም እምቢ ካለን ደግሞ እነዚህ ስጋችን ከነፍሳችን ተለይቶ በሬሳ ሳጥን ተሸክመው እንዲመጡ ግድ ይለናል። እሱን መስማት ስናቆም ይህንን በመሰለው በአጠቃላይ እንቀጣለን። ስለዚህ እግዚአብሔርን አለመፍራት ዕውቀትን መጥላት ነው። ከዕውቀት ዓለም መውጣት ነው። ከዕውቀት ዓለም መሰደድ ነው። ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። እግዚአብሔርን አለመፍራት የመጀመሪያው የሰላምን መንገድ አለማወቅ ነው። እግዚአብሔርን አለመፍራት ሁለተኛው ክፉና መራራ ነገር ነው። ሶስተኛው እግዚአብሔርን አለመፍራት ዕውቀትን መጥላት ነው። ለእግዚአብሔር በፍርሃት ተገዙ። እግዚአብሔርን መቼና የት እንፍራው? ለእግዚአብሔር መቼና የት ነው መገዛት ያለብን? እግዚአብሔርን ለመሆኑ መቼ ነው መፍራት ያለብን? ክረምት ላይ ነው? በጋ ላይ ነው? ወይስ ጠዋት ነው? አመሻሽ ነው? ወይስ ቀትር ላይ ነው? እግዚአብሔርን መቼና የት እንፍራው? ሌሊት እንፍራው? ቀን እንፍራው? አሊያስ ጠዋት ላይ እንፍራው? አመሻሽ ላይ ይፈራ እግዚአብሔር? ወይም በክረምትና በጋ በየትኛው ሰዓትና ጊዜ ለእግዚአብሔር በፍርሃት እንገዛ የሚለውን እንመልከት። ለእግዚአብሔር በፍርሃት ተገዙ ከተባለ እግዚአብሔርን መቼና የት ነው መፍራት ያለብን? ለእግዚአብሔር በፍርሃት መገዛት ያለብን መቼና የት ነው ስንል ቀኑን ሙሉ ለእግዚአብሔር በፍርሃት ልንገዛ ይገባናል። መጽሐፍ እንደዚህ ብሎ ያስቀምጣል። በዚህ በመጽሐፈ ምሳሌ በምዕራፍ 17 ቁጥር 7 ላይ
ቀኑን ሙሉ እግዚአብሔርን በመፍራት ኑሩ ይለናል መጽሐፍ ቅዱስ። ቀኑን ሙሉ ማለት ከምስራቅ ፀሐይ ወጥታ እስከምትጠልቅበት ያለውን ጊዜና ሰዓት አይደለም። ቀኑን ሙሉ ለእግዚአብሔር በፍርሃት ተገዙ ማለት ሕይወታችንን ካወቅንበት ጊዜ አንስቶ ሥጋና ነፍሳችን እስከሚለያይ ድረስ በአጠቃላይ በሕይወታችን ዘመን በአጠቃላይ እግዚአብሔርን ፍሩ ማለቱ ነው። እግዚአብሔር ቀን አይፈራም። እግዚአብሔር ሌሊት ብቻ አይፈራም። እግዚአብሔር ቀንም ሌሊትም ይፈራል። እግዚአብሔር ክረምት ላይ ብቻ አይፈራም። እግዚአብሔር በጋ ላይ ብቻ አይፈራም። እግዚአብሔር በበጋም በክረምትም ይፈራል። ቀኑን ሙሉ በአጠቃላይ አንዳንድ ሰዎች ጨለማን ተገን አድርገው ኃጢአትን ይፈጽማሉ። አንዳንድ ሰዎች ሲጨላለም ወይም ጨለምለም ሲልባቸው ኃጢአትን ይፈጽማሉ። እግዚአብሔር በቀንም በሌሊትም የሚሆነው ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር ከመጋረጃም በፊትም በስተኋላም የሚሆነው ማን ያውቃል? እግዚአብሔር ያውቃል። እንኳን የሚሆነውን ያሰብነው ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር ያምር ሕሊናሆሙ ለጠቢባን ከመ ከንቱ ውእቱ። እግዚአብሔር የጥበበኞችን ጥበብ ያውቃል፣ ጥበባቸውን ከንቱ እንዲሆን ያደርጋል ይላል መጽሐፍ ቅዱስ። ከዚህ አኳያ እግዚአብሔርን መቼና የት እንፍራው? ቀኑን ሙሉ በአጠቃላይ ለእግዚአብሔር በፍርሃት ልንገዛ ይገባናል። ይህ ከሆነ እግዚአብሔርን መፍራት ጥቅሙ ምንድን ነው? እግዚአብሔርን ስንፈራ የምናገኘው ጥቅማችን ምንድን ነው? መቼም ሀበሾች ነንና ሕይወታችንን ከጥቅም ጋር ያቆራኘን ከመሆናችን አኳያ ቀኑን ሙሉ ፈተነው በሕይወታችን ዘመን በአጠቃላይ ለእሱ ተገዝተን እሱን እየፈራ ነው ተጉዘን የምናገኘው ጥቅማችን ምንድን ነው? ዋጋችን ምንድን ነው? ምን እናገኛለን? የምንጠቀመው ነገር ምንድን ነው የሚለውን ስንመለከት ለእግዚአብሔር በፍርሃት ተገዝተን በሕይወታችን ዘመን በአጠቃላይ ስንጓዝ የመጀመሪያው የምናገኘው ጥቅማችን ቅድስናችን ፍጹም ይሆናል። ምናችን? ቅድስናችን ፍጹም ይሆናል። ፍጹም የተቀደሰን፣ ፍጹም የተለየን፣ ፍጹም የተመረጠን ሰዎች እንሆናለን። አሁን ላይ ቤተክርስቲያናችን እጅግ በጣም በርካታ ቅዱሳን አሏት። በአማላጅነታቸው የምትተማመንባቸው ከእግዚአብሔር ዘንድ መልእክትን የሚያመጡ የእኛን ሐሳብ ቅድመ እግዚአብሔር ዘንድ የሚያደርሱ የሰው ልጅ ልመና ቅድመ እግዚአብሔር ዘንድ የሚያደርሱ በአማላጅነታቸው የምንተማመንባቸው እጅግ በጣም በርካታ ቅዱሳን አሉ። እነዚህ ቅዱሳን ቀኑን ሙሉ በሕይወታቸው ዘመን እግዚአብሔርን ስለፈሩ ቅዱስናቸው ፍጹም ሆነዋል። ታስታውሳላችሁ፣ በዚህ በኦሪት ዘፍጥረት በምዕራፍ 39 ቁጥር 9 ላይ ስንመለከት በጲጢፋራ ላይ አድሮ የነበረውን የዝሙት መንፈስ ዮሴፍ በአሳቻ ጊዜና ሰዓት ሲፈተን ቀኑን ሙሉ እግዚአብሔርን መፍራት በሕይወቱ መካከል ስለነበረ ዮሴፍ ሲገስጻት እንመለከታለን። ከዚህ አኳያ እግዚአብሔርን መፍራት ጥቅሙ ምንድነው ስንል ቅድስናችን ፍጹም ይሆናል። ፍጹም ቅዱሳን እንሆናለን። የሰው ልጅ በሕይወቱ ዘመን እግዚአብሔርን ከፈራ ኃጢአትን ካልፈጸመ ቅድስናው ፍጹም ይሆናል።